ምክንያት ይሄ ነው። ዛሬም አማራ ክልል ላይ ኦሮሚያ ውስጥ በትግራይም ክልል ውስጥ ስቲል ባሉ ነገሮች የሰው ልጅ የህዝቦችን መጎዳት ይሰማኛል። አብሬ ቆማለሁ፣ እከለክላለሁ። እንዳይሆንም ደግሞ ህዝብን ማስተባበር ትልቁ ዓላማዬ ነው። ከዛ ባለፈ ግን የአንድን ፖለቲካ ሐሳብና እሳቤ የሚያጠነጥኑ ሰዎች ለመንግስትን መቃወሚያ መሳሪያ አድርገው እንዲጠቀሙብኝም አልፈቅድም። በዛ ደረጃ ብልሃቱ ጠፍቶኝ አይደለም። ስለዚህ ሁለቱን ዲሳይፈር ማድረግበት መንገድ አለ። በራሴ መንገድ ለህዝብ በሆነ ደረጃ ለሰው ልጆች እንኳን ሌላው አይደለም ፍልስጤምና እስራኤል መሀል ባለውም ጉዳይ ላይ የሰው ልጆች የንጹሃንን መገደል የምቃወም ሰው ስለሆንኩ እሱ በንጹሃን ደረጃ ችግር የለብኝም። ፒፒ ነህ ካልከኝ ግን አልቀየምህም። እኔ ኦላ ነህ ካልከኝም አልቀየምህም። እኔ ከነገርኩ በኋላ አንተ የምትለኝ ብዙ ባዘራ አያደርገኝም ለማለት ነው። 1 ደቂቃ ሰጣለሁኝ። በተቻለ መጠን መተማመንን በሚመለከት በድርጅታዊ ተቋማት ደረጃ እንዲሁም ህዝብና ህዝብ መካከል መተማመን የሚያጠፉ ነገሮችን ስፔሲፊክሊ የምትናገረው ነገር ወይም ደግሞ መፍትሄ ይሆናል የምትለውን ነገር ጥቀስልንና በ1 ደቂቃ ባልበለጠ ቢበዛ 2 ደቂቃ ያልበለጠ ጊዜ ውስጥ ጠቅል ለኔ በኋላ አንተ ጥያቄ ይኖረኛል። አያና በኋላ ማለፊያ ኦኬ ራጂ ኦኬ እሺ ቴንክ ዩ አያና። እንደ ሀሳብ እንግዲህ ያለመተማመናችን ትልቁ ችግር ነው የማስበው። አይ ቲንክ አሁንም በጣም ቪዥናሪ የሆነ ሀገር ወዳድ የሆነ መንግስት ያስፈልገናል። እኔ ብዙ ጊዜ የዚህ ኤግዛምፕሌ ኘረሪ ነው እና የታንዛኒያው ፕራይም ሚኒስትር ፕሬዚዳንት ምክንያቱም በ1960ዎች የመጨረሻ እንግዲህ ታንዛኒያ ነጻ ስትወጣ በጣም ትልቅ ነገር ነው ይዘው የመጡት እሳቸው። እንደውም በዛኔ የቋንቋ ኢቭን ችግር ተፈጥሮ ነበረ። እሳቸው የተነሱት በጣም ትንሽ ከሚባል ትራይብ ነበረ እና ደግሞ ታንዛኒያ በጣም ብዙ ህዝብ ያለው ሌላም ትራይብ ነበር እና ቋንቋን የሀገሪቱ ኦፊሻል ቋንቋ ለማድረግ በጣም ተቸገሩ። ምክንያቱም ትንሹን እንዳያደርግ ብዙሃኑ ያለው እንዳያደርግ ትንሾቹም ሊሰማቸው ሆነ። ትንሾቹንም ሲያደርግ ነው ብዙሃኑ ሰው ምንድነው ማድረግ የነበረበትኝ የስዋሂሊን ቋንቋ ነው የሀገሪቱ ኦፊሻል ቋንቋ አድርጎ ሀገሪቱ ላይ ማንም ሰው እንትን እንዳይሰማው ይሄ የገለልተኝነት ስሜት ሀገራዊ ስሜት ሁሉም እንዲሰማው አድርጎ ታንዛኒያ ውስጥ አሁን አፍሪካ ውስጥ ሞስት ፒስፉል ከምንላቸው ሀገሮች ውስጥ አንዷ ናት እና እሳቸው በጣም ቪዥነሪ ነበሩ። በጣም ሀገራቸውን ይወዳሉ እና ለእኛ አይ ቲንክ በተቋምም ደረጃ አሁን ብዙ ጊዜ እኔም ካየሁትኝ በጣም እንድንተማመን ብዬ የማስበው ባለፈው በ1 ደቂቃም ሶሪ በጣም እንዳላበዛው ኢሚግሬሽን ሄጄ ነበር እና አንድ ጓደኛ ነበረኝ ኬንያ ነው የመጣው በኢሌጋል የ2 ዓመት የመኖሪያ ፍቃድ ሰጠውና 200,000 ብር ከፍሎ ከዛ በኋላ ደግሞ ምንድነው ያደረገው የሀገሪቱን ፋይን መክፈል ሲኖርበትኝ ሳይከፍል እንደዚህ 600,000 ብር ምናምን ከፍሎ እንትናልና ሰው ይሄ ነገር እንደ ተቋም እንደ ሀገር በጣም ብዙ ነገሮች አተናና ሀገራዊ ስሜትም የለንም። በጣም ሙስናው ተስፋፍቷል። ሰው አካውንታቢሊቲ በጣም ሊኖር ይገባል። ተጠያቂነት ሊኖር ይገባል። ኢትዮጵያ ውስጥ በጣም ብዙ ወንጀሎች፣ ሙስናዎች፣ ሌብነቶች እንትን ብለውና እነሱን በስነስርዓት እየተከታተሉ መልስ ሊሰጥ ይገባል። ሁሉም ኢኳል የሆነ የስልጣን ክፍፍል የህዝብ ትሪትመንት ሊኖር ይገባል። ይሄ ካለ አይ ቲንክ መተማመን ይኖራል። ምክንያቱም ኢትዮጵያ አሁንም ትልቅ የሆነ የሶሻል ካፒታል ያለን ሀገር ነን እና በጣም የተዋለደ የተጋመደ ማህበረሰብ ነው ያለን። ለእኔ ቀላል ነው ብዬ ነው የማስበው። ፖለቲከኞች ወይም ደግሞ ሀገራዊ ስሜት ያለው ትክክለኛ ሰው እንደዚህ አይነት አካውንታቢሊቲን ወንጀል ሲፈጸሙ በእግር እየተከታተለ መልስ መስጠት ቢችል መፍትሄዎችን መስጠት ቢችል ለእኔ የተሻለች ኢትዮጵያ መፍጠር እንችላለን እና ቀላል ነው ብዬ ነው የማስበው። አይ ቲንክ ሰዓት ስለሌለኝ ቀጣይ አንተ ቤት ብገባ ደስ ይለኛል። ምክንያቱም በጣም ብዙ ሀሳቦች አሉኝ። ብዙ መማር የምፈልገው ነገር አለ ቢሆንስት ለአሁን ሰዓት ስለሌለኝ ምንም ችግር የለውም። አስገባሃለሁኝ እንትን ብያለሁ እና ለወደፊት ሳይ አስገብቼ ሀገራዊ በሆነ ነገር ላይ ታክትፉል ነህ። ኦፍኮርስ የራስህ ባያሶችህን ቀስ ብለህ ሸፍነህ የምታቀርብበት መንገድ አለ። ጥሩ ነው። እንደዛ አይነት ታክትፉል መሆን ጥሪ ያለመሆንም ለመተማመን ብቻ ሳይሆን በግልጽ እንደዛ አይነት ፈርቀዳጅ የሆኑ ነገሮችን
በጋራ ለመስራት እድል ስለሚፈጥር ወደፊት ውይይቶች ላይ አካትተሃለሁኝ። ቡኖ አጠር እያደረግን እንሂድ፣ የራበኝ ነው። እሺ አመሰግናለሁ። በጣም ጥሩ ቶፒክ ነው። እንግዲህ ትረስት ቢጌትስ ትረስት ላሉ ፈረንጆች ዋይል ሚስትረስት ቢጌትስ ሚስትረስት ነው የሚሉና ትረስት ቢጌትስ ትረስት ነው እና ምንድነው ችግራችን? ለምንድነው አለመተማመናችን የሚለው የእውነት በጣም ደስ የሚል ቶፒክ ነው። አንደኛው እኔ ያልኩት ብቻ ካልሆነ እኔ ነኝ የመፍትሄው የሁሉም ችግር መፍትሄ እኔ ነኝ መፍትሄ እኔ ጋ ነው ያለው ብሎ ማሰብ፣ ሌላውን ኢንካልኬት አለማድረግ፣ ሌላው ምን ይላል ብሎ አለማዳመጥ ማለት ነው። አንድ እሱ ነው። ሁለተኛው ብዬ የማስበው ኮንስፓይረሲ ነው። ኮንስፓይረሲ ማለት በቃ ሆን ብሎ መንግስት ገዳይ ነው፣ መንግስት ጨፍጫፊ ነው ብሎ ማሰብ። በዚህ ልክ የምንሄድ ከሆነ አለመተማመናችን በጣም እየተሸረሸረ ነው የሚሄደው ማለት ነው። ሌላው ዝም ብሎ ከመሬት ተነስቶ በአየር ላይ ፈጥሮ ባለ ጊዜ ብሎ ማውራት፣ ኦሮሙማ ፎቢያ አይነት ማለት ነው። የፎቢያ አይነት ነገር ማምጣት፣ እነዚህ አለመተማመናችንን በጣም ነው የሚያሰፉት። እነዚህ ላይ በደንብ መጠንቀቅ አለብን፣ ግራውንድ ላይ ያለው ማለት ነው። ሌላው አለመተማመን ለኛውን ካረንትሊ ባለንበት መንስኤ ነው ብዬ የማስበው ኤክስፔክቴሽን 100% ጠብቆ መሄድ 100% ማለት ነው። 100% ጠብቀን መሄድ፣ ሰጥቶ መቀበል መርህ ላይ ሰጥቶ መቀበልን መርህ አድርገን አለመንቀሳቀስ። ሰጥቶ መቀበል የሆነ ነገር ጊቭ እንደ ቴክ ነው አለው። የትኛውም አግሪመንት የሚሆን ዲስከሽን የሚሆን ድርድር የሚሆን ሰጥቶ መቀበል መርህ አለው። እዛ ላይ ቤዝድ አለመሆን። ሌላው የአቋም መዋዠቅ፣ አቋም ማጣት ሚስትረስት ያመጣል። ይሄም ማለት ነው ዛሬ የሆነ ነገር አውርተህ ነገ ደግሞ ተገልብጠ ስለሌላ ነገር የምታወራ ከሆነ፣ ዛሬ ስለሆነ ማህበረሰብ ጥሩ አውርተህ ነገ ደግሞ ያን ማህበረሰብ ገልብጠ ጥላሸት ቀብተህ ከአፈር ቀላቅለህ በቤትህ ማለት ነው በአፈር ቀላቅለህ ስታወራ። ሌላው ምክንያታዊ አለመሆን፣ አየር በጎራዴ የምንለው ማለት ነው። ዝም ብለን ከመሬት አንስተን በሬ ወለደ ነገር አምጥተን የምንለጥፈው ነገር መተማመንን አይፈጥሩም እነዚህ። በሌላ በኩል አለመደማመጥ፣ የተሰራውን ስራ ተሰርቷል፣ ይሄን ሰርተሃል፣ ግን ይሄን ደግሞ አልሰራህም፣ ይሄን በዚህ ልክ ስራ ብሎ በትክክል የቤት ስራ የሚሰጥ፣ የተሰራውን አድንቆ ያልተሰራው የቤት ስራ ጥሎ የሚያልፍ አለመኖሩ። ከዚህ ውጪ ባይዘወይ ቀይ መስመራችን በዚህ ሆነ በዛ የኛ ቀይ መስመራችን ማህበረሰባችን ነው። ህዝብ ቀይ መስመራችን ነው። በየትም ይሁን አለመግባባት ሊፈጠር ይችላል፣ ላንስማማ እንችላለን። ህዝብ ግን ቀይ መስመራችን ነው። የህዝብን መብት ከህዝብ አልፈን የትም መንቀሳቀስ አንችልም። ተመራጭም መንግስትም ብልጽግናም ሆነ የትኛውም አባወቦም ሆነ ብልጽግና ህዝብ ነው። ስለዚህ ቆም ብለን ህዝብን ማየት በጣም ከኛ ያስፈልጋል። ብዙ ነገር የምለው ነገር አለ፣ ከፈቀድክልኝ ከትረስትና ሚስትረስት መውጣት ስለሌለብኝ ነው። ትንሽ ስለ ስምምነቱ እሱኑ በሚመለከት ካደረከው ጥሩ ቀጥል። እሺ። እና በእኛ ባለመግባባት መንግስት ባይዘወይ ሂዷል። መሄድ ያለበት መንገድ ይቅር ባይነት፣ ወደ ሰፊ መሆን፣ መወያየት፣ ድርድር መፍጠር፣ እነዚህ መንግስት ይዟቸው የነበረ አቋም ነው። በዚህ አቋም ውስጥ ከአባው ወቦ ጋር የተደረገው ስምምነት ባይዘወይ ይፋ አልሆነም፣ አናቅም። በየትኛው ፖይንት ላይ ነው ያልተግባቡ፣ በየትኛው ነው ተግባቡ ምለው ይፋ አልሆነም። ከዚህ ሁለቱ ብልጽግና ያተረፈው አለ፣ እንደ ወቦም ያተረፉት ነገር ሊኖር ይችላል። ሆኖም ግን ይህ ሳይሳካ ቀርቷል። ማህበረሰቡ ላይ ጫና መፈጠር የለበትም። አንድም እናታችን አገር ቤት ያለችው እናቴ መጎዳት የለባትም ባይነኝ፣ የኔ አቋም ማለት ነው። ከዛ ውጪ ሶሉሽን መፍትሄ ማስቀመጥ ይቻላል። አያና መፍትሄ ኦፍ ኮርስ መፍትሄ አድርገናል። እና እሺ፣ ለዚህ መፍትሄ ሁለት መፍትሄ ነው አለን።
አሁን በዚህ ወቅት በዚህ ሰዓት ጫካ ውስጥ ያባወቡ ታጣቂ ቡድን አለ፣ ታጣቂ ኃይል አለ፣ መንግስት ደግሞ አለ። በዚህ መካከል አሁን እኔ መፍትሄ ነው ብዬ የማስበው ሰርድ ራውንድ ዛሬ የተደረገው ለምሳሌ ነቀምት ላይ የነቀምት የኦርቶዶክስ ሃይማኖት መሪ ዛሬ የተናገሩትን መደገፍ አለብን፣ 3ኛ ጊዜ መወያየት አለባቸው ብሎ አውጇል። እሱን መደገፍ ወደዚህ እንዲደረግ ጫና ማድረግ እንደዚህ ማለት ነው። የትኛው መንግስትም ውስጥ ሆነን እኮ ሰላም የምንፈልጋለን፣ መንግስትም ሰላም እንፈልጋል። ባይዘው ሌላ ራውንድ መፍጠር አለብን። ሌላኛው ደግሞ ለህዝብ እድል መስጠት ከኦሮሚያ አንስቶ እስከ ዞን እስከ ወረዳ ድረስ ህዝብን ማወያየት ምንድነው ይሄ ችግር እንዴት ይፈታ ምን መደረግ አለበት ብለን ለህዝብ እድል ሰጥተን ህዝብን ማወያየት እነዚህ መድረኮች ኮንሲከቲቭሊ የሚጀምሩበትን ሁኔታ ማፋጠን ማለት ነው። እና ይሄ ነው የኔ ሐሳብ። ሌላ እንትኖችን ወደ አማራ ፖለቲካ ዘለል ማለት ትችላለህ ከፈቀድክልኝ፣ ወይ መልሼ ወደ ስመጣም እንትን ማድረግ ይችላል። ዞሮ ሲመጣ ይቻላል። ቢኮዝ ጥሩ መጨረሻ ላይ ያነሳቸው ነጥቦች እዛ ፍሬሽ ሆነው እንዲቆዩ እፈልጋለሁ። የህዝብ ወደ ሰላም የሚያስኬዱና እንደዛ አይነት ወደ ንግግር የሚያመሩ ነገሮችን ማበረታታት የኔ ፌቨሪት ነገር ስለሆነ እዛው ላይ ላስቁምህና ለጊዜው ወሎ፣ ከዛ በኋላ አዋሽ ነው፣ ከዛ ሙሌ ጋር እንመለሳለን። ቴንክ ዩ አያና፣ በጣም አመሰግናለሁ። ከዚህ በፊት መብረቁ ጋር ተገናኝተናል ካስታወስከኝ። አዎ አስታወስኩ። አዎ እሺ፣ አመሰግናለሁ። ዶክተር ምስጋናውን ዶክመንት በሚመለከት የፒኤችዲ ቴሲስ ላይ የተነጋገርነው ነው አይደል? አዎ ኦኬ፣ እንደምዘና አስታውሻለሁ። ኦኬ ቀጥል። እሺ ቴንክ ዩ። ያው እንደሚታወቀው እኛ ገና ድክ የምትል ወሎን ወደዚህ ወደ ጨዋታው የምናቀላቅልበትን አዲስ ነገር ለማምጣት እየገነባን ነው። እሷ ላይ አንድ ደቂቃ ከግማሽ ሰከንድ ልውሰድና ወደ መተማመኑ እመጣለሁ። እንግዲህ ይሄ ገዢው መንግስት ወደ ስልጣን ከመጣ ጀምሮ ኢትዮጵያን ዘመናዊ ሀያል ሀገር አደርጋለሁ ብሎ ደፋ ቀና እያለ ነው። ለእሱንም ደግሞ ለዘመናት ሲገነቡ የመጡ የሀገሪቱ ሰንኮፎች ለውጡን አንድ ወደፊት ሁለት ወደኋላ ሲጎትቱት እያየን ነው። ከነዚህ ዋናው ጸር ብሔርተኝነት ነው እና ተያያዥ ችግሮቹ ነው። ጸር ከመሆናቸውም በላይ የዜጎችን ሕይወት እየቀጠፈ ንብረት እያወደመ ይገኛል። ለዚህ ችግር ደግሞ የወሎ ሕዝብ ቀጥተኛ ተጠቂና ሰለባ ሆኗል። ህዝባችን በየትኛውም የታሪክ አጋጣሚ የበደለው እና የጨቆነው ህዝብ ባይኖርም ሁሉም ሃይማኖቶች፣ ብሔረሰቦች አቅፎ በመኖሩ እንደ ጥፋተኝነት ተቆጥሮ ያለ ስሙ ስም ከመስጠት ሃይማኖት፣ ታሪክ፣ ባህል እንደሌለው አይነት የተሳሳተ ትርክት በመተረክ ለሰው ሰራሽ ድርቅ እንዲዳረግ ለረጅም ዘመናት አንድ እንዳይሆንና እንዳይደራጅ የተጠና የታቀደ ሴራ መረብ ተዘርግቶበት የነበረ ቢሆንም ትንሽ መረቧም ስላረጀች ህዝቡም ነቃነቃ ስላለ በኢትዮጵያ ውስጥ ባህሉና ታሪኩን ከፍታውን በሚመጥን መልኩ የዜግነት መብቱን አስከብሮ ለመቀጠል የክልል አደረጃጀትን ከመቼውም በላይ አጥብቆ አሁን ላይ እየጠየቀ ነው። በተለይም እዚች ሀገር ከመጣው አዲስ ፖለቲካ ሰፋም ያለ የሚመስል የፖለቲካ ምህዳር እንደ መልካም አጋጣሚ በመጠቀም ህዝባችንን ወደ ተሻለ ፖለቲካዊ እኩልና የልማት ተጠቃሚነት ለማሻገር መሰረታዊ ጥያቄዎችን ለመመለስ ክልልነትን ዋና አማራጭ አድርገናል። ከፊታችን እየመጣ ያለውንም ናሽናል ዲያሎግ በተፈለገው ፍጥነት እንዲፈጸም ይሄ ጥያቄ ቢመለስ አንዱ የሚያግዘው ነገር ነው እንላለን። ቴንኪዩ። እዚህ ላይ ወለየነት ማንነት ነው። መተማመንን በተመለከተ እዚህ ሀገር ላይ አሁን ህዝቡ ወደ ፈጣሪው ከመጸለይ ውጭ ማንንም እያመን አይደለም ነው የምለው እኔ። የሰሞኑን ድርድር በተመለከተ ከማንም በላይ እኛ በተለይ ወሎ እንደ ወሎ ህዝብ የጠበቀው እንዲሳካ እንደው የጸለየው ብል ይቀለኛል። የለም በጣም ብዙ ጠብቀን ነበር። በሚቀጥለው ይሳካል ብለን እንጠብቃለን። ምክንያቱም ሁለቱም አካላት ቢስማሙ እዛ አካባቢ ያለን የፖለቲካ ስጋት የጸጥታው የሚታወቅ ነው እና እሱ ነገር ለአንዴና ለመጨረሻ ጊዜ ይቀረፋል ብለን እንጠብቃለን። ፍትህ እናገኛለን ብለን እንጠብቅ ነበረ። አሁንም
ተስፋ አልቆረጥንም። መንገዶቹም ያን ያህል አልጠፉም። አይሆፕ ይሳካል። የአማራ ክልል ስጋት አይደለም ለሌላው ለሚለው እኛ እንደሁሉ አንቀበልም። ለመሀል እና ጫፍ ላሉ ሀገራት አካባቢዎች ላያሰጋ ይችላል። እኛ ግን ይሄ ኃይል እየተሸነፈም ይሁን እያሸነፈም ይሁን ስጋት ነው። ለእኛ በጣም ስጋት አለብን። አሁን ላይ እንደምትሰሙት ዜናዎችም እንደሚወጡ እዛ አካባቢ ከፍተኛ ጫና አለ። ጦርነቱን ወደዛ አካባቢ ሳብ የማድረግ ነገር እየታየን ነው እና ይህን ነገሮች በተመለከተ ትንሽ አንዳንድ ነገር ብትሉልን፣ ሁሉ ነገር ሰላም እንዲሆን ነው እኛ የምንፈልገው። ዋር በየትኛውም በኩል ያለው ዋር የሁሉን ህዝብ እያጠቃ ነው። ቴንኪው አያና። እዚሁ ላይ በተመለከተ እንደኛ እንዳየኸው የቀቤናንም ችግር የሁሉም ችግር ይመለከተናል ስላልክ የቀቤናና የጉራጌን እዛ አካባቢ ያሉትን ችግሮች አንድ ቀን ሰፋ አድርገህ በሩምህ እንድትጋብዝልና ብታይልን በጣም ደስ ይለናል። በጣም አመሰግናለሁ። እንግዲህ እመለስበታለሁ አለሁ። ቴንኪው። ኦኬ ዌል ቴንኪው ወንድሜ። ያ የሁሉም ጉዳይ ይመለከተናል፣ የማይመለከተን ነገር የለም። አይ ቲንክ የተለየ ቮይስ ያለውት እኔ ነኝ። እዚህ ጋር እድል እየሰጠኝ አይደለም። ተመሳሳይ አይነት ድምጾች ነው የምሰማው። አንተ እኮ ነው ቀጥለው ሙሌ፣ አንተ ነው ቀጥለው። ምንድነው አንዳንድ ጊዜ አንዴም ያልተናገሩ ሰዎች ነበሩ። ግሬት አማራ ወሎ አልተናገሩም እና እነሱ አንዴ ሳይናገሩ ለአንተ ሁለት ድምጽ መስጠት ተመሳሳይ ቮይስ ቅድሚያም የሰጠው እንግዲህ ተመሳሳይ መሆናቸውን ከሰማዋቸው በኋላ ነው የማውቀው። ግሬት አማራ ባይዘው ተመሳሳይ ድምጽ ነው አድርገህ ያሰብከው። እንዴት እንዳሰብከው እንደዛ ባላውቅም ጥሩ እንግዲህ እሱ እዛው ውስጥ ለኔ ተመሳሳይ አይደለም። ሙሌ አንተን ነው ሰፖርት ማድረገው። አይ ግን ችግር የለው። አይ ሙሌ ትንሽ ያያናን ማለት አያና የብልጽግና ደጋፊ ማይክ ሰብሰብ ብናድርግ አንድ ጊዜ ቅርታ። ግሬት አማራ ከአንተ ጋር ተመሳሳይነት ያለው ነገር ነው የሚናገረው። ከስፔክትረሙ ትንሽ አንተና እሱ ያላችሁ ክረቱ ይለያያል። እሱን እረዳለሁኝ። ግን ሌሎች ሰዎች አንዴ ሳይናገሩ ሀሳብህ የተለየ ቢሆንም ሁለቴ አትናገርም። ለዛ ነው እና እስካሁን ያዝኩት። አሁን ግን ይገባኛል ደግሞ የሚቆረቁሩ አንተ ላይ ትንሽ የተሰነዘሩ ነገሮች አሉ በሀሳብ ደረጃ የአንተን ሀሳብ የሚያፋልሱ ነገሮች እና እነሱ ላይ መልስ ለመስጠት ያለህን ኢገርነስ አንደርስታንድ አደርጋለሁ። ግን አትሊስት አንዴ ሁሉም ሰው ከተናገረ በኋላ ለመናገር ነው ማሰብ ያለብህ እና አሁን እንዳልኩህም ደግሞ ቅድሚያ ላይ ብዙ ሰዎች ስላነሱ የቅድሙን ኦርደር ተከትዬ ሳይሆን በመጀመሪያ ከአንተ ለመጀመሪያ ያሰብኩትም ለዛ ነው እና አንተ አሁን ቀጥልና ባይዘው በሁለተኛው ራውንድ ረጅም ሰዓት ስለማልናገር ሁላችሁም እኔም ያው ዝቁጭ ስለማላደር አጠራጠር እያደረጋችሁ እንድትሄዱ ነው። ብትችል ቶፒኩን ያመሳከረ ነገር ብትናገር ጥሩ ነው። ሃይሊ ዳውት ቢኮዝ ሰዎች ኦልሬዲ አዋሽ አልተናገርክም። አንድ ዙር ያልደረሰው ሰው አለ። አየህ አይደለም ሙሉ አዋሽ አጠር አድርገህ አዋሽ ብትናገርና ከአንተ ጋር ተመሳሳይነት ያለውም ነገር ኦልሬዲ ስለተነሳ ለሙሌ ደግሞ እድል እንስጠው። ኦኬ እሺ፣ አመሰግናለሁ። እኔ የምለው አንድ ስምምነትና መስማማት የጠፋው ያልተዋደ የደቡብና የሰሜን ፖለቲካ ነው ብዬ ነው የማስበው። እኔ ይሄንን ስላቸው አንደኛው ትርክቱ ወደ ኋላ ነው መመለስ ያለብን። ይሄንን በደንብ ለዘላቂም ለአገራዊም ነገር ካሰበን ወደ ኋላ ተመልሰን ማየት አለብን። ወደ ሰሜን ከሰሜን ወደ ደቡብ የሚሄድ ነገስታት አገር የሚያቀና ተብሎ ነው የተጻፈለት ታሪኩ። ከደቡብ ወደ ሰሜን የሚሄድ ግን ወራሪ ነበረ የተባለው ተብሎ የተጻፈለት ይሄ ታሪክ በየቤተ እምነቱ አለ። ይሄ የደቡብ ንቀት በየቤተ እምነቱ ተጽፎ ተቀምጧል ዛሬ ድረስ ማለት ነው። እዛ ውስጥ ስማሪ ያደገ ልጅ ለደቡብ ያለው አመለካከት እንግዲህ ይሄንን አለመተማመንን ያመጣል ማለት ነው። ሌላው አሁን የተነሳው የፖለቲካ አካሄድ የሰሜኑ ትርክቱ አፍርሶ መገንባት ነው።
የሰሜን ሲስተም አፍርሶ መገንባት፣ የደቡብ የፖለቲካ ሲስተም በዲሞክራሲ መቀባበል ነው። ይሄ መዋሃድ አልተቻለም። ይሄ ካልተዋሃደ በቀር ፍግታው ወይም ግፊቱ መፋተጉ የማይቀር ነገር ነው። ስለዚህ እዚህ ላይ ነው መነጋገር ያለብን። ሁል ጊዜ ከሰሜኑ እንቅስቃሴ ሲጀምር ቤተ እምነቱ ያግዘዋል። እንቅስቃሴ ውስጥ ቤተ እምነቱን ታገኘዋል። አንድ የደቡብ እንቅስቃሴ ሲጀምር ስለ እምነቱና ስለ ማንነቱን ስለ ተጻፈለት ታሪክ ትርክት ይነሳል ማለት ነው። ስለዚህ ይሄንን ነገር ካልነካነው እየተደበቀ ከዛ እየተነሳ ቦምቡ ፈንጂው በየጊዜው እየፈነዳ ያስቸግረናል ማለት ነው። ስለዚህ ከዛ ነው መነሳት አለበት። ትርክቶች መነሳት አለባቸው፣ መጽዳት አለበት ማለት ነው። ከየቦታው ታሪኩ ትርክቱ በየቤተ እምነቱ የተቀመጠው መነሳት ነው ያለበት ማለት ነው። ይሄ ወደ ደቡብም እየመጣ ነው ያለው። እነዚህ ላይ ካልተስማማን መስማማት መተማመን አይመጣም። አባቶች የቤተ እምነት ባለቤቶች ወይም አባቶች ብለን የምንስማቸው ሰዎች ይህንን ነው የሚነግሩን ማለት ነው። ከልጅነታችን ስንሰማ ያደግ ነው ይህንን። ስለዚህ ለእንትና እንትና አይሰጥም፣ እንትና በነገዘ ዘመን ባሪያ በነገዘ ዘመን ምናምን ተብሎ ቤተክርስቲያን ውስጥ ነው ተጽፎ የተቀመጠ። ይህን የሚልህ ቤተ እምነት ውስጥ አብረ ቁጭ ብለህ እዛን ማህበረሰብ ደግሞ አግዛለሁ የሚል ግሩፕ እንዴት ነው አብረ ቁጭ ብለህ ተስማምተናል እንስማማለን የምትለው? ይሄ ወደ ደቡብም እየመጣ ነው የምለው። ስፔሻሊ አሁን ኦሮሚያ አካባቢም እየመጣ ነው ያለ። ያን አይነት አስተሳሰብ ያላቸው የፖለቲካ ሲስተሞች እየመጡ። ሌላው የአማራ አካባቢ ብሔርተኝነት የዛሬ 60 ዓመት አባቶቻችን ሲሰሩ የነበሩትን ነገር እየሰሩ ነው ያሉት። እንትን ብዙም አይከፋኝም የነሱ ንግግር የነሱን ግለታቸው የዛሬ 60 ዓመት ቤተሰቦቻችን ሲያደርጉ የነበሩትን ነው እያደረጉ ያሉት እና ይቀዘቅዛል፣ ብዙ አይሄድም። ከዛ የተወሰነ ጊዜ ከሄደ በኋላ እርስ በራስ ይበላላል። ብሔርተኝነት ደግሞ ኮንትሮል ካልተደረገ እርስ በራስ ነው የሚበላለው መጀመር። ከዛ በኋላ የተወሰነ ጊዜ ከቆየ በኋላ ይጠፋል፣ ይከስማል። ነገር ግን ትልቁ የኢትዮጵያ ችግር የትርክት ችግር ነው። ትርክቱ ካልተስተካከለ ካልነካ ነው እነሱም ካላመኑ ካልተማመነን መተማመኑ የፖለቲካ መተማመን ጋር አንመጣም፣ አንደርስም፣ አናድግምም። ስለዚህ ከዚህ መንግስት ጋር የሚያያዘው ወያኔንም ስንታገል ኃይለሥላሴንም ስንታገል ደርግንም ስንታገል እናፈርሰዋለን። ግን አብረን አፍርሰን አብረን መንግስትን ማጽናት ግን አንችልም። አብሮ ማፍረስ እንችላለን እንደምንም ብለን። አሁንም ከዛም ከዚህም እየተሯሯጠ መንግስት ማፍረስ ይሞክራል። ካፈረሰ በኋላ አይስማማም። ለምን? የተለያየ ትርክት ነው ያለን ማለት ነው። ይህንን ለማለት ነው። አመሰግናለሁ። ቴንክ ዩ ኦኬ ሙሌ በትዕግስት እንግዲህ ይጠብቃል። የምትችለውን ያህል ትዕግስት አፕላይ አድርገህ ቀጥል። ብዙ ተወርውሯል። ችግር የለም። መጨረሻ ላይ አዋሽ ከተናገራል ጀምር። ባሪያ በነገሰ ዘመን ብሎ የተናገረው ንግግር የቤተ እምነት ንግግር አይደለም፣ የመጽሐፍ ቅዱስ ንግግር ነው። ምናልባት ሙስሊም ከሆንክ ወይ እምነት ከሌለ አላውቅም እንጂ መጽሐፍ ቅዱስ ውስጥ ያለ ጥቅስን የጠቀስከው እሱንን በኢትዮጵያ የፖለቲካ አውድ እንዴት እንትን ልትለው እንደፈለግ አላውቅም። የትርክት ችግር እያልክ ግን እንትን የተሞላውን ፕሮፓጋንዳ እንዳለ ነው የደፋው። ሌላ ነገር አልተናገርክም። ኤኒዌይ የተወሰኑ ነጥቦች ላይ ላውራ። አሁንም ትረስትን መመስረት የሚችለው ላይ እንዴት ይቻላል የሚለው ላይ አተኩሬ ምናልባት እዛው ጋር የተያያዙ ነጥቦችን ላነሳ እችላለሁ። እኔ የትረስት ጉዳይ አሁንም ቦተም አፕ ከህዝብ ወደ ላይ መሄድ አይደለም። የእኛ ችግር በኤሊት ደረጃ የሚሰራ ፖለቲካ ኮንትሮል ተደርጎ ላይክ ለምሳሌ በቀላሉ ማሳያ የሚሆነን በህወሀት ኢህአዴግ ጊዜ የፓርቲው ርዕዮት ዲሞክራቲክ ሴንትራሊዝም ማዕከላዊ ዲሞክራሲያዊነት የሚባል ነው። ሪቮሉሽነሪ ዲሞክራሲ የመንግስቱ
ርዕዮት አለ። በፓርቲ ደረጃ ግን ዲሞክራቲክ ሴንትራሊዝም ወይም ዲሞክራሲያዊ ማዕከላዊነት የሚሉት በሀሳብ ደረጃ ውሳኔዎች በማዕከላዊነት በተወሰኑ ሰዎች ተወስነው አልቀው በቁጥር በሚታወቁ ማዕከላዊ ኮሚቴ አባላት ተወስነው ህዝቡ ኢንዶክትሪኔት በመደረግ የሚሳተፍበት የሚጋትበት በውሳኔ ሰጭነት የሚሳተፍበት አይደለም። ከላይ ይወሰናል በማዕከላዊነት፣ ከዛ ህዝቡ ይጋታል፣ ያን ኢንዶክትሬት ይደረጋል። ያ ነው ዲሞክራቲክ ሴንትራሊዝም በኢትዮጵያ አውድ ለኔ። አጠቃላይ የፖለቲካ ብይናችን የሚሰራው በዚህ ሂደት ነው። አሁንም ለምኛ ያመጣሁት ገንዘብ ነው እንደፈለግኩት ባረገው ምን ታመጣላችሁ ሲል ለፓርላማው ምንም አካውንታብሊቲ የሌለበት በተወሰኑ ሰዎች እጅ የነበረበት ወደ አንድ ሰው ጠቅልሎ የገባበት ሁሉም እስከታች ተጠርንፎ ህዝቡ ከነ ሚዲያ ከነምን ተቋማት በሙሉ ጠፍተው በአንድ ሰው የተጠራነፍንበት ሂደት ነው ያለው ከተወሰኑ ክሮኒዎች ጋር አብረው እሱን የሚሉ ለእኔ መሰረታዊ በህዝብ መካከል ላለ መተማመንም ለፖለቲካ ችግራችንም ቁልፉ ያለው እዛ ላይ እንጂ በህዝቦች መካከል ብዙ ጥሩ ንግግሮች እንዳሉ ብዙ ሚትስ ቅድም ማን ነው ራጂ መሰለኝ ጥሩ ያልሆኑ ሚቲካል ኤክስፕሬሽንስ ወይም እንደዚህ አይነት አንዱን ህዝብ ምናምን አሉ። እኔ ምኖርበት ሀገር አንድ ጊዜ ላይ ሊፍት ገባሁኝና ጣሊያናዊት ልጅ ጋር የገባን ሊፍት ውስጥ ሌላ ሶስተኛ ሰው ገባ። የሆነ ጠረን ነገር ነበረ እና ፈኒ ናፍ የዚህ ሀገር ሰው ስለሆነ እኮ ነው አለችኝ። አታውቀውም ግን የሆነ ሀገር ጠርታ እነዚህ ሀገር ይሸታሉ አለችኝ። እንግዲህ ዩሮፕ ውስጥ ይሄንን አልጠብቅም። እኔ ምን ልል ፈልጌ ነው? ትክክል ናት እያልኩም አይደለም። እያልኩ ያለሁት በህዝብ መካከል ኔጌቲቭልም ፖዚቲቭልም የሚስሉ ንግግሮች፣ አባባሎች የትኛውም ህዝብ ጋር አሉ። ስቲል ግን ጥርጣሬ ለማምጣት አሁን ያለንበት ውጥንቅጥ ጋር እንደ መፍትሄ ለማየት ግን እነሱ እንቅፋት አይደሉም። እንቅፋቱ ያለው ከላይ ነገር ግን በህዝቦች መካከል ያሉ ጥሩ ንግግሮች አሉ፣ መጥፎም ንግግሮች አሉ። ሁለቱንም ነቅሰን ልናወጣ እንችላለን። እነሱ እንደ ትልቅ ያለመተማመን ችግር አድርገን የምናሳያቸው አይደሉም። የትርክት ችግር ነው ሌላኛው ያለው። አሁንም በህዝብና በመንግስት መካከል መተማመንን ለመፍጠር ወይንም በፖለቲካ ኃይሎች መካከል መተማመንን ለመፍጠር ያለው የትርክት ችግር አለ። አንስማማም። እናንተ ባላችሁት አይደለም። እኔ የትርክት ችግር ምለው ከናንተ በግልባጩ የአማራ ህዝብ አሁንም ጨቋኝ ነው፣ አንድ ቋንቋ የጫነ ነው። እውነት እንነጋገር። ኦሮሚያ ውስጥ ነው ኦሮሚያ የሚባለው አሁን ኦሮሚያ ውስጥ ያለው ክልል ነው። ሌሎቹ ብሔሮች በሙሉ የጠፉት አሁንም ከኦሮሞ ውጭ ሌላውን ሪኮግናይዝ የማያደርግ ኮንስቲቱሽን ያለው ኦሮሚያ ውስጥ ነው። በታሪክም ከ16ኛው ክፍለ ዘመን ጀምረን ስናይ ብዙ ብሔሮች የጠፉት ቋንቋቸው የጠፋው ተኮርኩመው የተቀመጡት ኦሮሚያ ውስጥ ነው። የትርክት ስህተት አለ ከተባለ እነዚህ ተነቅሰው መወያየት አለመቻላችን ነው። ኢትዮጵያ ውስጥ የትርክት ስህተት አለ ከተባለ ከዚህ የተለየ የትርክት ስህተት ምን እንዳለ አላውቅም። በጣም ፈኒ ግን ኢትዮጵያ ውስጥ አህዳዊነት የሚባል ስድብ አለ። አህዳዊነት ስድብ እኔ በመጀመሪያ ደረጃ አህዳዊ ስርዓትን ለማምጣት ነው የምታገለው የሚል የፖለቲካ ፓርቲ ካለ እንድትነግሩኝ። እስካሁን አህዳዊነትን ለማምጣት ነው የሚታገል የሚል የፖለቲካ ፓርቲ ሰምቼ አላውቅም። ያም ሆኖ ግን ጀስት ፎር ዮር ኢንፎርሜሽን ዓለም ላይ ካሉ 200 ገደማ ሀገራት ፌዴራላዊ ስርዓትን የሚከተሉት 28 ወይ 29 ሀገሮች ናቸው። አዲስ ወደ ፌዴራላዊ ስርዓት ለመቀየር የሚሞክሩትን ጨምሮ 29 ወይ ምናልባት 30 ሆኖ ከሆነ አላውቅም። ሌሎቹ በጣም ብዙሃኑ አህዳዊ ስርዓትን ነው የሚከተሉት። ያ ማለት አህዳዊ ስርዓትን እደግፋለሁ እያልኩኝ አይደለም። ነገር ግን አህዳዊነት ስድብ አይደለም። እባካችሁ የደንቆሮ ንግግራችሁን ተው። እንደዛ የደንቆሮ ንግግር የሚያወሩ ብዙ ስላሉ እንደ በቀቀን የሚደግሙ ከኢቢሲ ወስደው ስላሉ ነው። አህዳዊነት የመጀመሪያው ዙር ላይ እንትን ብያለሁኝ። በሀሳብ ደረጃ የሚያሸንፍ ሀሳብ ለማቅረብ ሞክር እንጂ ቅድምም ስለ አዋሽ የሰማኸውን እንደዛ ምናምን ብለህ አይኖ ቴዲ ቤት ትንሽ ላክስ የሆነ ነገር አለ። ሌሎች ቤቶችም እንደዛ ነው። ግን ቆይ ያዘው እኔ ሀሳብን ለመግታት ነው የምንሞክረው። ኦልሬዲ እኛ የመተማመን ችግር አለብን ብለን እሱን የሚፈታ ነገር እንዴት ልናበረክት እንችላለን የሚል ነገር ለማስኬድ እንጂ የበለጠ ያሉንን ክፍተቶች እና
ያሉንን ቀዳዳዎች የሚያሰፉልን ነገሮችን ለማስኬድ አይደለም። አላማ ያለው ነገር ነው የማደርገው ማለት ነው። ስሜ ብዬ እኔ ሀሳብን በነፃነት የመግለጽ መብት አምናለሁ። ሌላውን ኦፌንድ ያደርጋል። ይሁን አልተሳደብኩም። የደንቆሮ አስተሳሰብ ነው ያልኩት። ሌላ ሰው ማይክ እንዳይከፍት ራጂ አንድ ጊዜ ቤቱ የኔ ቤት ነው እና እኔ የማስኬደው አላማ አለኝ። እኔ አላማዬ ሰላም፣ ምክክር፣ መከባበር እነኚህ ነገሮች ያማከለ አካሄድ ነው የማደርገው። አሁን ብቻ ሳይሆን በማንኛውም ንግግሮች ውስጥ በጣም ተከባብረን ነው የምንነጋገረው። ዲኮረም አለው የራሱ የሆነ ሁሉም ቦታ ነው። ሰው ሰርግ ሲሄድና ገበያ ሲሄድ የሚለብሰው ይለያያል። እንደምትሄድበት ቦታ እንዳለህበት ቦታ ነው የምትኖረው እና እንዳለህበት ሀገርም ነው የምትኖረው የምትተዳደረው። ያለህበት ሩም ዲኮረሙ ተከባብረን ነው። አንተንም አክብረው አንተ ጋር እዚህ ጋር መጥቶ አንተን የሚያንቋሽሽና የሚሰድብ ነገር እንዲናገር ሌላ ሰው እንደማልፈቅደው ትንሽ ውረፋ የበዛበትና እላፊ የሆነውን ነገር እንይዝና ሀሳብ ላይ የተመሰረተ ንግግር እንድናደርግ ነው የምፈልገው። የተናገርካቸው ነገሮች እንዳሉ እውነት ሆኑም አልሆኑም ሀሳብን በነፃነት መግለጽ ስለምፈቅድ ነው ያለሁት። አህዳዊነትን እንደ ስድብ የሚቆጥር ማንኛውም ሰው ለእኔ አሁንም እንደዛ ነው አስተሳሰቡ። ሰውየው ትክክለኛ አይደለም ማለት ትችላለህ። ወደ ሀሳብ ልመለስ። ሙሌ ቆይ ሀሳብ የምትመለሰው እኔ ካስተካከልኩ በኋላ ትክክል አይደለም፣ ስሁት ነው፣ ችግር አለበት፣ ኔጌቲቭ ነው ብለህ መናገር ትችላለህ። የቃላት አመራረጥህ ላይ እንደ ደንቆሮ የመላውን የተሞላውን የማቀሽም ምናምን የሚለው አይነት ትንሽ የውረፋ ነገር እንዳታደርግ የመጀመሪያውን ዝም ብያለሁ። ሁለተኛው ላይ እያስጠነቀቅኩ ያለውበት ምክንያት በዛ ደረጃ እዚህ አንወያይም እና እሱ ተካካያ ለመስጠት ነው። ቀጥል። ኦኬ ሀሳቤ ልጨርስ። ሌላው አሁንም ከዚህ ጋር ተያይዞ አሁን ያለውን የፖለቲካ ውጥንቅጥ፣ አሁን ያለንበትን የሴኪሪቲ ውጥንቅጥ፣ የደህንነት፣ የሰላም፣ ግድያ፣ ጅምላ ጭፍጨፋ በህዝብ ደረጃ ያለ እና በግራስ ሩትስ ደረጃ የሚፈታ አድርጎ ማቅረብ ለእኔ ስህተት ነው። በህዝቡ መካከል የህዝቡ ኦፍኮርስ ያለን ሶሻል ካፒታል ከዚህ የባሰ ነገር እንዳይሆን ጠብቆልን ሊሆን ይችላል። ነገር ግን ስቲል አሁንም በህዝብ ደረጃ ያለን እርስ በርስ ያለን ግንኙነት ምንም ቢሆን አይደለም ዋና ቁልፉ በፓርቲ ደረጃ በመንግስት ደረጃ ቨርቲካሊ በሱ ደረጃ የሚሰራ ስራ። አንዳንዶቹ ግጭቶች እኮ ከስብሰባ እንደወጡ የሚያቀነባብሯቸው ግጭቶች ናቸው። ይህን እኮ እናውቃለን። አንዳንዶቹ ሰፈር ላይ የሚደረጉ ብጥብጦች፣ የሚፈርሱ ቤቶች፣ የሚገደሉ ሰዎች እኮ ከስብሰባ ላይ ሳይስማሙ እንደወጡ ከዛ ቀጥለው የሚመጡ እንደሆኑ እኮ እናውቃለን እኮ። ብዙዎቹ እንደዛ እናያለን እኮ። እያልኩ ያለሁት ምንድነው አሁንም በግራስ ሩትስ ደረጃ በታች ላይ በእያንዳንዱ ህዝብ ባለው የተጣመመ ወይ ጤነኛ ያልሆነ አስተሳሰብ ምክንያት የመጣ አይደለም። አሁን ያለንበት ፍራክቸር ቁልፉ የፖለቲካ ስርዓት ነው። ምክንያቱም አብዛኛው እኛ ጋር ፖለቲካ የሚሰራው ከታች ወደ ላይ መንግስትን ኢንፍሉዌንስ የማድረግ አቅማችን አሁንም በጣም ደካማ ነው። ወይንም ሌሎች ተቋማትን ፎርዳት ማተር አብዛኞቹ ውሳኔዎች፣ አካሄዶች ከላይ የሚጫኑብን እንጂ ከታች ያለው ማህበረሰብ ወደ ላይ ፓርቲዎቹን ለመቆንጠጥ ወደ ላይ መንግስትን ውሳኔ ለማስቀየር የምናደርግበት አይነት የፖለቲካ ማህበረሰብም ገና አልገነባንም። ኦፍኮርስ ያንን ሊያግዙ የሚችሉ ተቋማት ኢንዲፐንደንት ሚዲያ፣ የጁዲሽሪ ሲስተም ወዘተ ጨምሮ ስለሌሉን በህዝብ ደረጃ ያለው አይደለም ዋናው ችግር ራሳቸው በፓርቲዎቹና በመንግስት ያለው ነው ችግሩ። አለመተማመኑ የሚመነጨው ቁልፉ ከዛ ነው። ስለዚህ ጣታችን ከቀሰርን ለዚህ ሁሉ ምንጭ ምንቀስረው ወደ ራሳቸው ወደ ፓርቲዎቹና ወደ መንግስት እንጂ ወደ ህዝቡ አይደለም። ህዝቡ ጋር ችግሮች አሉ የሉ የሚለው ጥያቄ ሌላ ሆኖ፣ ነገር ግን እነዛ የአመለካከት እርስ በርስ ግንኙነታችን ላይ ችግር ቢኖር እንኳን እሱ ዋና ያለመተማመን ችግራችን ሊሆን አይችልም። በመንግስት በፓርቲዎች መካከል ያለውን ስናወራ ነው ማለት የፈለኩት። ሌላው ምናልባት አንድ ደቂቃ ውሰድና ጠቅላላ ቅድም ላይ የተነሳ የብልጽግናው ሰውዬ የብልጽግና ዋና ሀሳብ ህዝብን ነው ታሳቢ የሚያደርገው። እኔ እንደዚህ ስሰማ ግን አንዳንድ ጊዜ ግራ ግብት ይደክመኛል።
በሚሊየን ህዝብ እየጨፈጨፍን ብልጽግና ለህዝብ የሚቆም ፓርቲ ነው አይነት አስመስሎ ማውራት እኔ በምን ደረጃ እንደምንነጋገረውም አላውቅም። ይሄን ኦነስትሊ ብልጽግና ለህዝብ የቆመ ፓርቲ አይደለም፣ በተራ ህዝብን እየጨፈጨፈ ያለ ፓርቲ ነው። ከዚህ በላይ እኮ ምንም ማለት በእኮ ምን ቆጥረው የምናየው ነው። ከ1 ሚሊዮን በላይ 1 ሚሊዮን ገደማ ትግራውያን፣ አሁን ደግሞ አማራ፣ ኦሮሞ በየተራ ሁላችን እየጨፈጨፈን አሁን ደግሞ ብልጽግና ለህዝብ የሚቆም ፓርቲ ነው፣ ህዝብ ነው ሀሳቡ፣ ህዝብ ነው ጭንቀቱ የሚል ንግግር እውነት ለመናገር ይህንን እንዴት ብዬ እዚህ ላይ ሀሳብ እንደምሰጥ አላውቅም። ኤኒዌይ ጀስት ቱ ፖይንት ዳት አውት አይ ቲንክ ይብቃኝ። እንዴት ነው? አይ ጥሩ ነው። ታይም አክብረስ ቤት ስላስገባኝ በጣም አመሰግናለሁ። ነው ምንም ችግር የለውም። ቤትህ ነው ይገባል። እንዴ አመሰግናለሁ በጣም። ምንድነው አንተ አሁን ያቀረብካቸው ሀሳቦች መሀል እኔ ከታች ወደ ላይ ያለውን በእርግጥም ከታች ወደ ላይ ብቻ የሚሰራ ሳይሆን ከሁለቱ ሁሉም ባለድርሻ አካላት በሚለው ነው የማየው እኔ ኢንስቴድ ኦፍ ይሄ ቨርቲካል የሆነው ፕሮግሬሽኑን የሚሰራበት ቢሆን ከታች ወደ ላይ ያለው ነው እንደውም የሚያረጠው። ቢኮዝ ከላይ ወደ ታች የመጣ ነገር ለጊዜው እሺ ብለን እንወስደው ይሆናል እንጂ ከላይ ወደ ታች የሚመጣ ነገር ሬዚስታንስ ይፈጥራል። ዛሬ ብልጽግና ከላይ ወደ ታች መተማመንን እንፈጥራለሁ ብሎ ቢሞክር ምን ያህል ይሳካለታል ብቻውን ብሎ ማሰብ ቀላል ይመስለኛል። አንተም ራስህ አሁን እዚህ ጋር የተናገረው ወንድሜ ለህዝብ ነው ሲል ገና አልዋጥ ነው ያለ። ገና እሱ ተናግሮ ሳይጨርስ አልተዋጠልህም የማይመስልህ ነገር ነው። እና ዛሬ ብልጽግና መጥቶ መተማመን ለማውረድ ብዬ ምን ሰራው ቢል ምን አክሮባት ይሰራ ያንን እምነት በተለይ ህዝብና ህዝብ መካከል ያለውን እምነት ለማደረጀት አቅሙ ደካማ፣ ነገም ደግሞ ሌላ ኃይል መጥቶ ከህዝብ ከግራስሩት የመጣ ካልሆነ ሌላ ኃይል በመሳሪያ ወይም በጉልበት ወይም በአሻጥር መንግስትን ገልብጦ እሱ የራሱ ስልጣን ቢይዝ ደግሞ ነገ እሱ ደግሞ የሚያመጣው ወደታች የሚያወርደውን ደግሞ ሌላኛው ቅድም እንዳልከው እስከምታሳየኝ ድረስ ያው ማኒፌስቶ አላነበብኩም እና ግልጽ የሆነ ህዝቦችን ያማከለ ሌሎች ህዝቦችን ኢንቱ አካውንት የከተተ የእነሱን ማንነት ያካተተ ሀሳብና አላማ እንዳለው የማይታመን ከሆነ ማንም ኃይል መጥቶ ደግሞ ነገ ወደታች ላውረድ ቢል አንድ ሀሳብ ሌላው ህዝብም ደግሞ በዛ ደረጃ አመኔታን ገና ተናግሮ ሳይጨርስ የማይቀበልበት ሁኔታ ነው የሚፈጠረው እና ከግራስሩት የሆነው ቅድምም እንዳልኩት ላይ አሁን ኖዋር ላይ አትሊስት እንስማማ፣ ጦርነት አያስፈልግም፣ ጦርነት ይቁም የሚለው ላይ ወደ ምክክር ይምጣ የሚለው ላይ ቢያንስ እንስማማ ብዬ ከትንሿ እንኳን እንድንጀምር በፈልግበት ከግራስሩት ላይ እንደ ህዝብ ተባብረን የጋራ የምናስኬደው ነገር ሲኖርን ማንኛውንም ተቋም ማንኛውንም የመንግስት ኃይል ማንኛውንም ተቃዋሚ ኃይል ለማስገዛትና የጋራ የሆነ ነገር የጋራ የምናደርገው ነገር ሲኖረን ሞር እንተዋወቃለን፣ ሞር እንፈላለጋለን፣ ሞር እንቀራረባለን እና ከግራስሩት የመጣ ነገር ኢፌክት አለው ብዬ ስለማምንም ነው እዚህ ያለሁት። እናንተ እንደ ኤሊት አልመለከታችሁም። ቱ ሰም ዲግሪ ዴር ኢዝ ክሪቲካል ማስ የሚባል አለ፣ ግን ኤሊቱ እዚህ አይደለም ያለው እና ከታች የሚመጣ ክሪቲካል ማሱ የተማረው ያነበበው መከራከር የሚችለው አፌክት የሚያደርገው ኢንስቲትዩሽኖችን ቢልድ የማድረግ ትረስት ሲስተም ቢልድ የማድረግ እንደዚህ አይነት ስራዎች ባለድርሻ አካል አድርጌ ራስን ከጉዳዩ ውስጥ የማግለል ነገር አይስማማኝም። እኔም አለሁበት፣ የኔም ኮንትሪቢዩሽን አለ፣ የቡሌ ኮንትሪቢዩሽን አለ፣ የቡኖ ኮንትሪቢዩሽን አለ። እኛ መተማመን ማለት ግዴታ አያና የሚፈልገውና ሙሌ የሚፈልገው መንግስት ተመሳሳይ አላማ ያላቸው ይሁኑ ማለት አይደለም። መተማመን ማለት እኛ ሁለታችን አንድ አይነት የፖለቲካ ሀሳቤ የፖለቲካ ኢንክሊኔሽን ይኑረን ማለት አይደለም። መተማመን ማለት እሱ የሚያራምደው ሀሳብና ፖለቲካ ለእኔ ዴንጀር ነው ብዬ የማላስብበት ኢንቱ ኮንሲደሬሽን እኔን ኮንሲደር ያደረገ እኔ ኤግዚስት ማድረግ የኔ መብት የኔን ማንነት ኮንሲደር ያደረገ ፖለቲካ እንደሚያደርግና እድል ቢያገኝ መሳሪያ ቢያገኝ ስልጣን ቢያገኝ ገንዘብ ቢያገኝ ኃይል ቢያገኝ ለእኔ አደጋና ክፋት እንዳልሆነ ማመን የምችልበት ቦታ ላይ መድረስ ማለት ነው። ሩቅ ነን፣ አሁን ከዛ ያለ ሩቅ ነን። እንደውም ካልሞት ካልጠፋህ በስተቀር አንተ ካልተጎዳህ ካልተሽመደመድክ ለእኔ ለዘላቂ ጤናዬና ሰላሜ አይደለም ብዬ የማስብበት በጣም በፖለቲካው ደረጃ አትሊስት በዛ ደረጃ ቶክሲክ የሆነ ቦታ ነው ያለ ነው እና ከዛ ወጥተን ወደ መከባበርና አትሊስት ይሄኛው የብሔር አካል ይሄኛው የሀገር አካል ይሄኛው ማንነት ቢሳካለት ይሄኛው የፖለቲካ ኤንቲቲ ቢሳካለት ለእኔ ድማይስ ነው ብዬ የማላስብበት
የጋራ የሆነ ነገር ቢልድ ማድረግ ነው እና የጋራ ሀገር ቢልድ ከማድረግ በፊት የጋራ ታስክ ቢልድ ማድረግ፣ የጋራ ፍላጎቶች ማስፈጸም። እነኛ አሁን በመንግስት ላይ ተመሳሳይ የሆነ እይታ ካለን መንግስትን የሚደግፉ አካሎች ራሱ አይ መንግስት ይሄን ሊያደርግ ይገባል ብለው የሚስማሙ ከሆነ ከነሱ ጋር ተግባብተን አብረን የምንሰራው ነገር ቢኖር አት ግራስ ሩት እንደ ህዝብ የጋራ የሆነ ነገር ቢልድ እናደርጋለን which can actually reciprocated እየሆነ ወደ ላይ የሚወጣ ማለት ነው። ሶ በዛ ደረጃ ልዩነቶች ስላሉ ልዩነትን አከብራለሁ። ሐሳብህንም ደግሞ በአንተ በኩል ያለውን በደንብ እረዳሃለሁ። ቴንክ ዩ። ለወደፊትም ናና ተሳተፍ። አንድ አይነት ኤኮ ቻምበር እንዲሆን አልፈልግም። የተለያዩ ሐሳብ ያላቸው ሰዎች በተከባበረ መልክ መጥተው ሐሳባቸውን እንዲያንሸራሽሩ ፈልጋለሁኝ። የኦሮምኛ የምትችል ከሆነ የዌንስዴው ላይ መምጣት ይሙለ ያየቃለት ነው። አመሰግናለሁኝ። አሁን እንግዲህ የቀራችሁትን ሰዓትም ሄደ። ሌሎች ሰዎች ላስገባ ፈልጌ ነበር ግን ሁለት ደቂቃ ሰጥቻችሁ ኮንክሉድ የምታደርጉ ለራጂ ጋር ሲደርስ ደግሞ ራጂ ጥያቄም ስላለው እንደዚሁ አጠር አድርጋችሁ ጥያቄም ሆነ ሐሳቦቻችሁን ኮንክሉድ እንድታደርጉልኝና ለዛሬው እንድንሰነባበት ነው። እኔ እንግዲህ እንደተለመደው ረጅም ሰዓት መቆየት ብዙ እንትን አለም ግን ኦሬዲ ረጅም ሰዓት ቆይቻለሁኝ። ሶ ከኤዶ ነው የምጀምረው እና ቀደም በመጣንበት ፓተርን ኤዶ፣ ራያ፣ ራጂ፣ ግሬት አማራ፣ ቡኖ በደሌ፣ ወሎ፣ አዋሽ ብለን እንጨርሳለን። እሺ ቴንክ ዩ ያና በተቻለኝ አቅም ቶሎ ለማለት ሞክራለሁ ግን ያው don't mind me that I'm just a little bit የመጀመሪያው from the get go from the offset ይሄ በአማራ ሳይድ የሚነሳውና በኦሮሚያ አካባቢ ያለው ኮምፕሊትሊ የተለያየ ነው። ይሄ ደግሞ ሲምፕል ነው። የባለፈው ኤሌክሽንን ማየት እንችላለን። በኢትዮጵያ የኤሌክሽን ታሪክ ለመጀመሪያ ጊዜ ተቃዋሚዎች ወጥተው ኮንሲድ ያደረጉበት ፐብሊክሊ ኤንድ ኦፕንሊ ይሄ ፐብሊክ ሪከርድ ነው። ዩቲዩብም ወደኋላ ቲቪም ሄዶ ማየት ይቻላል። ያ ምርጫ ተወዳድረናል ለኢትዮጵያ ምናምን ዋቴቨር እና የምርጫውን ውጤት ተቀብለናል የተባለበት አንድ ክልል ካለ ክልል 3 ይባላል ስሙ። የዛን ጊዜ የፖለቲካል ኢንተረስት ነበራቸው። አሁን ነበራቸው። ግልጽ ነው። ትግራይ ጋር ጦርነት መጀመር፣ ኦሮሞ ደግሞ ቀጥሎ ያው እዳው ገብስ ነው ስለተባለ ሜቢ በዛ አይነት ህሳቤ ሊሆን ይችላል። ይሄን ደግሞ ማሳየው ሲምፕል ነው። ኢቨን ከምርጫው በፊት ኮሮና ነበር የምታስታውሱ ከሆነ የኮሮና እንደ ኤክስኪውዝ ተሰጥቶ ምርጫ አሁን ቢደረግ አገሪቱ ኬዮስ ነው ውስጥ የምትገባው። መጀመሪያ መታሰር፣ መገደል፣ ከፖለቲካ ስፔሱ መባረር ያለባቸው ግለሰቦችና ድርጅቶች አሉ ብለው ፐብሊክሊ ሲያወሩ የነበሩ ናቸው። ፐብሊክሊ ብቻ ይሄ ኢንዲቪጁዋሎች በፓርቲ ደረጃ የዜማ ምክትሉ የነበረው እሱ ነው ወጥቶ ሲያወራ የነበረው። የኢትዮ አማራ ሊቃን የሚባሉት በጠቅላላ በሚዲያቸው ይሄ ኤሌክሽን መራዘም አለበት ምክንያቱም ገና ያልገቡ ሰዎች አሉ በሚል ማለት ነው። ሶ አት ዲስ ፖይንት ያው ያነጠፍከው ላይ መተኛት አለብህ። የጋገርከውን ደግሞ ያቦካውን ማን ይጋግርልህ? ከዛ በላይ የምለው ነገር የለኝም በዛ ጉዳይ። ግን በእኛውን በተመለከተ ማለት ነው ወደኛው ስመለስ ይሄ ስፔሻሊ መጀመሪያ የምፈልገው ከእንትን ነው። ይሄ ኖሞር ከሚባለው ኖዋር ከሚባለው በጣም ጥሩ ሀሳብ ነው። እኔም የምደግፈው ነው። ኖዋር ዋር አንፈልግም። ቀደም እንዳልኩት ስትራቴጂ ጎላችንም አሳን ኦሮሞ አሳኔሽን ሰላም ነው። ግን ኖዋር ባይት ሰልፍ ብቻውን ማለት በቂ ነው ብያለሁ። እኔ ልክ ኖዋር ሁላችንም አክሮስ ደ ቦርድ እንደምንስማማው ሁላ አክሮስ ደ ቦርድ መስማማት አለብን ብዬ ማምነው ይሄ የሰዎች ፖለቲካል ራይት አሁን the government should open up to the public ይሄ ሳፖርትም ይሁን ስክሩቲኒ በኢንዲቪጁዋልም ደረጃ በኮሌክቲቭም ሳፖርቱንም የሚቃወሙትንም ማፈን፣ ማሰቃየት፣ ማሰር እንደሌለበት ይሄ መቼስ ከኖዋር ምንም አይለይም። ይሄም አብሮ ሊባል የሚገባ ነገር ነው። ኖሞር ስንል አብረን ማለት ያለብን ይሄ ያደራ እስረኞች የፖለቲካ you have to release they have to ይሄ ፖለቲካል ፕሪዝነሮችን ይሄን ደግሞ ራሳቸውም ያመኑት በግልጽ በፍርድ ቤት ራሱ የተለቀቁ ያደራ እስረኞች አሉ። አሁንም ድረስ እስር ቤት የነ ሽመልስና የነ አብይ ያደራ እስረኞች እስር ቤት የሚማቀቁ አሉ። ይሄም ህገወጥም ሆኖ ሁላችንም የምንቀበለው ከኖሞር ምንም የሚተናነስ አይደለም። ሶ ኖሞር ስንል አብረን በግፍ የታሰሩ ሰዎች መፈታት አለባቸው፣ ሊደሮች ማለት መቻል አለበት። አሁንም ኖሞር ብለን ስናወራ ይሄም ሁላችንም የምንቀበለው ስለሆነ at the same time ስማቸውን የማናውቀው በየኦሮሚያ እስር ቤት ውስጥ የሚበሰብሱ ስማቸው የማይታወቁ ወጣቶች፣ ማንም ሂዶ የማይጠይቃቸው ወጣቶች፣ እነዚህም ሰዎች መለቀቅ አለባቸው። ምክንያቱም እኩል ነው። ጦርነት የማንፈልግ ከሆነ እነዚህም ሰዎች በግፍ የሚታሰሩ ከሆነ መፈታት አለባቸው መቻል አለብን። ይሄ in the process ማለት ነው
ኮንፊደንስን ቢልድ ያደርጋል። ለሰርድ ራውንድ ኦፍ ቶክም ነገሮችን ኦፕን አፕ ያደርጋል። ኢቭን እንኳን ኦኤልኤ በዛኛው ሳይድ ያው አይፈልጉም ምናምን የሚሉ እንኳን ከሆነ ይሄ ሁላ እየተደረገ ከሆነ ኢቨን ፕሬዠር ራሱ ኦኤልኤ ላይ ያሳድራል። ግን ይሄን ብቻ አይደለም ልንል የሚገባው ራሱ ብልጽግና ስፔሻሊ በነሽመልስም በነምናምን አካባቢ ይሄ የኛም አጀንዳ ነው የሚሏቸው ሀሳቦች አሉ። የቋንቋ የፊንፊኔ ጉዳይ የተለያዩ ጉዳዮች አሉ አይደለ? የሚታወቁ መድገም አይጠበቅብኝም። ከሳት አንጻር ራሳቸው የሚያምኗቸው ይሄን እንቀበላለን እናስፈጽማለን የሚሉትን ነገር ፍሮንት ኤንድ ሴንተር ወጥተው በግላጭ መናገር መጀመር መቻል አለባቸው። ይሄ ድብቅና በጓሮ በር እናስፈጽማለን ግን ድልም ዝም በሉ አያስኬድም። ምክንያቱም 5 ዓመት አልፎታል። ከዚህ በኋላ ወጥተው ኮሚትመንታቸውን በግላጭ ማረጋገጥ አለባቸው ለህዝቡ። ፕሮሰስ የሚጠይቁ ነገሮች ፕሮሰስ ይጠይቃሉ። አቋም ግን እስረኛ መፍታት፣ በነገሮች ላይ ያላቸውን አቋም ለፐብሊኩ ግልጽ ማድረግ፣ የማይታወቁ ስማቸው የማይታወቁ ሰዎችንም መፍታት፣ እነዚህ ምንም ቅድመ ሁኔታ የሚያስፈልጋቸው ጉዳዮች አይደሉም። አሁኑኑ መደረግ የሚችሉ ናቸው። ኖ ሞር ዋር ስንል ኖ ሞር ያለ ግፍ የሚታሰሩ እስረኞችም ማለት አለበት። ቅድም የደረደርኳቸው ነገሮች ራሱ ብልጽግና የሚስማማበትንም ሀሳብ ወጥተህ ተናገር ማለት መቻል አለብን። መቼ ይፈጸማሉ ሌላ ጉዳይ ሆኖ ሳለ ኮሚትመንቱን ግን ማረጋገጥ አለበት ነው። ክላሪቲ ያስፈልጋል ነው። ሌላው ሲስፋየር ነው። ኢሚዲየት ሲስፋየር እንፈልጋለን። ለዙ ደግሞ ሁሉንም አብረን ነዋርም ስንል ኢሚዲየት ሲስፋየር ዩኒላተራል ራሱ ቢሆን በግል ደረጃ ራሱ መንግስት ሆደ ሰፊ ሆኖ ማለት ነው። ሆደ ሰፊ ነው ሲባል ሪስፖንሲቢሊቲ የለበትም ምናምን ለማለት አይደለም። ከዚህ በፊት የነበሩትን የትረስት ዴፊሲቶች ጋፕ ለማሙላት ማለት ነው። ከዚህ በፊት ራሱ ገቨርንመንት ወደዚህና ወደዛ የምንለው ነገር አይመስለኝም። ሌላው አድቮኬሲ ራሳችን እዚህ ያለ ነው ራሱ አሳን ኢንዲቪጁዋል እንደተራ ግለሰቦች አድቮኬሲ ላይ ያለን ሰዎች ከምንም ነገር በፊት መቅደም ያለበት ሹገር ኮቲንግ መቆም መቻል አለበት። ሮንግን ሮንግ ማለት አለበት። ልክ በሙሉ ልብ ኖዋር እንደምንለው ሁላ ያሉትን ነገሮች ኦነስት ሆነን እና ትሩ ሆነን ያሉትን ሪያሊቲዎች ሁላችንም የምንስማማባቸው ልክ እንደ ኖዋር የምንስማማባቸው ከዚህ በፊት የጠቀስኳቸውን ነገሮች መቼስ እንስማማለን ብዬ ገምታለሁ። በእነዚህ ነገሮች ላይ ኦፕንም እውነተኛም ኦነስትም መሆን ይጠበቅብናል ማለት ነው። ፒስ ከምንም በላይ ዲተርሚኔሽን እና ኮሚትመንት የሚጠይቅ ነው። እንደ ሌላ ነገር አይደለም። በጣም አግሊ ሎንግ ዌይ ነው። መቻቻል ግድ ነው ማለት ነው። ለዛ ደግሞ ፕራግማቲክ እና ፊዚብል የሆኑ መንገዶችን መምረጥ ግዴታ ነው። ወደድንም ጠላንም አናቺቨብል የሆኑ ዲማንዶች አይቻሉም አይደለ? ግን ሪዝናብል የሆኑ ዲማንዶችን ፉልፊል ማድረግ ግዴታ ነው። እሱ ለትረስት ቢልዲንግ ሜዥር ይመቻል። ቅድም ሲባል የነበረው አንድ ተናጋሪ እኔ ብቻ ማለት የለብንም ሬድ ላይን ህዝባችን ነው ጊቬን ቴክ ነው የኔጎሽዬሽን አት ኤሰንስ የሚለው ነገር እኔም እጋራዋለሁ። ግን ኢንደ ፍሊፕ ሳይድም ማየት አለብን። እኔ ብቻ እያለ ያለው ማን ነው? አሁን ማን ነው ህዝቡን መጀመሪያ ያስቀደመው? የኦሮሞ እናት ለቅሶን እና የኦሮሞ ህዝባችን ከሆነ ሬድ ላይናችን ህዝብ ሲሰቃይ ራሱ አፐር ሃንዱን ወስዶ ባንኩም ታንኩም ኢንተርናሽናል ዲፕሎማሲውን ፈንዲንጉም ብድሩም ምኑም ያለው ማን ነው? ሆደ ሰፊ መሆን የሚጠየቀው ማን ነው? ከዚህ በፊት ትረስትን ወደ ታች እንዲወርድ ያደረገው ማን ነው የሚለውን ኦነስት ነን ኮንስትራክቲቭ ክሪቲሲዝም መስጠት መቻል አለብን። ኢቭን ደጋፊ ነን የምንለው እንደ ፋይናል ፖይንት ብዬ ማነሳው እድገትም አለ ደግፉምም የተሰራውንም ነገርም ደግሞ አፕሪሺየት አድርጎ ነው ኢኒትስ አስ ፕሪንሲፕል ትክክል ነው እስማማለሁ። የተሰራን ነገር መደገፍ ያስፈልጋል። ያልተሰራን ነገር ደግሞ ኢንካሬጅ ማድረግ ያስፈልጋል። ግን ይሄ አፕሮች ኦልሬዲ ተሞክሮ ፌል ያደረገ ነው። አሁን ለምሳሌ በህወሓት የፒአርዲኤፍ የመጨረሻ ዘመናቶች 15 ዓመቶች የሆነ ስቴት ዲቨሎፕመንታሊዝም አፕሮች ነው የምንከተለው። ስቴት ዲቨሎፕመንታሊዝም አፕሮች ካደገን በኋላ ወደ ሶሻል ዲሞክራሲ እናድጋለን፣ እስከዛ ድረስ ዴሞክራቲክ ሴንትራሊዝም ነው የምንጠቀመው ብለው እንደውም የምታስታውሱ ከሆነ ጂቲፒ 1 2 3 ብለው አውጥተው ነበር። ግሮዝ ኤንድ ትራንስፎርሜሽን ፕላን ማለት ነው። በዛ ስሩ ዳት የግልገል ጊቤ 1 2 3 ይሄ ህዳሴ የሚባለው ግድብ፣ መንገዶች፣ ሬልዌይዝ ምናምን ተሰርቷል። ቱ ዘ ኦቨርኦል ጂዲፒ አሳድጓል። ዲቤቱ የነበረው በዛን ሳይም ኢንፍሌትድ ግሮዝ ሬት ነው ይላል የወርልድ ባንክ አይኤምኤፍ ምናምን። እነሱ ደግሞ ከዛ በላይ በጣም አድርገው ያሳያሉ። እነዚህ ቀንሱ ግን ሪጋርድለስ ኮንሰንሰሱ የነበረው ጂዲፒ አድጎ ነበር። ያ ማለት ግን ፋክተር ሲያደርግ ወደ ኢንዲቪጁዋልስ ፓወር እና ዌልስ ኮንሰንትሬት ያደረገው ሳሙዌር ኤልስ ነበር። ለህዝቡ ትሪክል ዳውን አላደረገም። በዚህ እንስማማለን። ግን አሰ ጂዲፒ ራሱ አድጎ ነበር። ግን ጦርነትና ፊው ይርስ ምን ያክል እድገትን እንኳን ወደኋላ እንደሚመልስ ከዚህ መረዳት እንችላለን። ይሄ የነበረው እድገት አሁን ጂዲፒው ራሱ ኮንትራክት ነው ያደረገው በአሁኑ ታይም።
ብድርም ፎሬን ዳይሬክት ኢንቨስትመንት ምንም ደርቋል አይደለም። ይሄ የራሳችን ማኒፋክቸር የምናደርገው ነገር ወርዷል። ያ ሁላ እድገት እንኳን ተብሎ ኮንሲደር ሲደረግ የነበረው ነገር እዛ ሀገር ውስጥ ያልተሞከረው አንድን ነገር መሞከር ሁሌ የሚሸሸው መንግስት ማለት ነው። ሞናርኪ ምንድነው? ይሄ ሞናርኪ ሞክረናል፣ ቶታል ዲክታቶሪያልሺፕ ሞክረናል፣ ይሄ ዲሞክራቲክ ሴንትራሊዝም የሚሉት የአውቶሪቴሪያን ስታፍ ሞክረናል። አሁን ደግሞ ሌላ እየሞከርን ያለነው ነገር አለ። ያልሞከርነው አንድ ነገር ካለ እዛ ሀገር ውስጥ እውነተኛ ነገር ወደ ዲሞክራቲክ ፕሮሰስ የሚወስደንን መንገድ መጀመር ነው። ቁርጠኝነት እዛ ላይ መውሰድ ነው የከበደን፣ እንደ መንግስትም እንደ ፖፑሌሽንም ሁላችንም የምንፈልገው ሲሆን እንደግፋለን፣ ሳይሆን እንቃወማለን። ወደዚህ መንገድ መሄድ መጀመር አለብን። አደገ ራሱ የሚባል ነገር ካለ አሁን በቀላሉ ዲሞሊሽ እንደሚሆን ማሳያ እኮ ሲምፕል እኮ ነው። የትግራይ ጦርነትን ያየ በቂ እኮ ነው። ትግራይ አውትራይት ወደ ኋላ ስንት ዓመት ነው የተመለሰው? የኢትዮጵያ ኢኮኖሚ የሚባለው ኢን ጀነራል ምን ያክል ነው ወደ ኋላ የተመለሰው? በዚች ፊው ይርስ ምን ያክል ነው ሪግረስ ያደረገው? ኢቭን እድገት አለ እንኳን ቢባል አሁን ሰላም እስከሌለ ህዝብን የስልጣን ምንጭ ህዝባችን ነው። ስልጣን ጀነሬት የሚያደርገው በአንድ ሰውዬ የቢሮ ደብዳቤ በሚጻፍ ሳይሆን ከህዝብ ጀነሬት በሚያደርግ ስልጣን ነው። ይሄ ነው ዋስትናችን ብለን የምናስብ ከሆነ ህዝቡን ማመን መጀመር አለብን። ሌት አስ ፕራክቲስ ኤ ዲሞክራቲክ ዌይ ፎር ዋንስ ኢን አወር ላይፍ። ከዛ በተረፈ በቃ እቺ ፋይናል ፒቻ ፖይንት ብዬ ቀደም አሁን ስም ደንቆሮ እንደዚህ ሲባል ነበር፣ ግን ሲጀምር ዩኒታሪ ፎርም ኦፍ ጋቨርንመንት ኦር ፌደራል አሬንጅመንት ኢዝ ናት ባይ ኢትሰልፍ ኤ ጎል ኢትስ አ ሚንስ ቱ ኤ ዲሞክራቲክ ሲስተም። የትኛውንም ነገር ፎሎ አላረግ ዋናው ዲሞክራቲክ ፕራክቲሶች የሌሉበት ሀገር የትኛውንም ብንሞክረው ያው ነው። ዞሮ ህገ መንግስትም አይደለም። ኃይለስላሴም ጊዜ ህገ መንግስት 2 ህገ መንግስት ነበር። ደርግም እየሞከረ ነበር፣ በፊትም ነበር፣ ግን እስካሁን ችግራችን አልተፈታም። አህዳዊነትና አንድነት፣ አንድ መሆን፣ አንድ አይነትነት እጅግ የተለያየ መሆኑን ተነጋሪያችን የረሳ ይመስለኛል። የሚከሰሱትም በዛ ነው። ኤኒዌይስ ቴንክ ዩ አያና ሶ ማች ዊል ዱ ዳት ኔክስት ታይም። ያው ሀሳብህን ጠንቅቀህ እንድታወጣው ብዬ አሁን መጨረሻው ዙር ላይ ካሰብኩት ትንሽ ረዘም ያለ ነው፣ ግን ጥሩ ነጥቦች አንስታል። አንድ ነገር ብቻ ሬዚስት የማደርገው ነገር ኖ ዋር የሚለውን ነገር ስናይ አንተ ያነሳቸው ትክክለኛ ናቸው። ሰዎች በህጋዊ መንገድ ያልሆነ የታሰሩ፣ ከበፊት የነበራቸውን የአምነስቲ ዲል ሳይከበርላቸው የታሰሩ፣ ከህግ ማዕቀፍ ውጭ የሚደረጉ እርምጃዎች፣ ሁሉ ነገር ይሄ ትክክለኛ ያልሆኑ አካሄዶች፣ በፖለቲካ የሚደረጉ አሻጥሮች፣ እነኚህ ነገሮች እንዳለ መቆም አለባቸው። ዲሞክራሲን አምናለሁ፣ እቀበላለሁ። ግን ጦርነት መቆም ላይ በሚመለከት ጦርነት መቆም ምንም ቅድመ ሁኔታ የማይቀመጥበት ስለሆነ እሱ ላይ አትሊስት ኮመን ኮንሰንሰስ ሊኖረን የሚችል እንደሆነ ስለማስብ ዊዛውት ፕሪኮንዲሽን ኖ ዋር ሲዝ ፋየር ሲዝ እንዲደረግ ጦርነት ከሀገራችን ላይ እንዲቆም በምክክር በንግግር በመደራደር ህዝብን ያሳተፈ ንግግር እነኚህ የሚያደርጉትን ነገር ያደርጉ። ግን ጥሩም ሆነ መጥፎ ነገር እንደ ቅድመ ሁኔታ እንደ ብሎኬጅ ግን ጦርነትን ለማስቆም በምናደርገው ጥረት ፊት ለፊት እንዲቆም እሱን እኔ አልስማማም። እንደ ግለሰብም አልስማማም። ብዙ ሰዎችም ቅድመ ሁኔታ የሌለው ጦርነት ይቆም